ኢን ኦል በጣም ደስ ይላል በጣም ወዶ ደስ የሚል መዝሙር ያው ብዙዎቻችሁ ስልክ ለምትደውሉልኝ ሰዎች ስልኬን ፍላይት ያረኩት ሆን ብዬ ነው ያው ስልክ ባትደውሉ ላይቭ ላይ ስገባ ቀን መንገድ ላይም ስለነበርኩ ብዙም አልተመቸኝም ነበርና አሁን ግን ፍላይት ስላረኩት ፍላይት አድርጌው ነው ሆን ብዬ አውቄ ነው ፍላይት ያረኩት ምክንያቱም ቢዚ ያረገብኝ ስለሆነ ነውና አንድ ነገር ልላችሁ የምወደው ነገር ስለሰደባችሁኝ ብዙ ነገር ስላላችሁ ምንም እንትን ማለት አይደለም እና ምናልባት አንድ ፕሮቴስታንት ከሚችለው በላይ የፕሮቴስታንትን መዝሙር በደንብ ይችላል ልንገራችሁ እዚህ ጋር ዛሬ ኦኬ ከልጅነት ያው ቤታችንም እየተከፈተ እየሰማን ያደግነው ስለሆነ እንግዳ እንዳይሆንባችሁ ያው ወደ ቤተሰብ ፕሮቴስታንት ስለሆነ አዲስ ነገር አይደለም ለኔ በጣም ተደንቃችሁ ምናምን እየተጣወረ ነበራችሁ ሰዎች በሰላም ነው ይላል ዝማት እንተናት በሉ ቅልል በሉ ተፈጥሮ የኔ መዝሙር በጣም ነው የሚወደውና መዝሙር ወዳለሁ እና በጣም ብዙ ቪዲዮ እና በጣም ብዙ በሽ ሆኖ ስድቦች አንድ እንደው በጣም ከገረመኝ አንድ መሳይ የሚባል አኛ ሰፈሪያ ጎዘኔ ምናምን እንደዛ ጎዘኔ ነው የሚባለው የሆነ ሰፈር ውስጥ የሚደባደብ ነው አለክ እንደሚያውቀኝ ሆነ ያወራ ነበርና በውስጥ ሳወራው ነበር ታቀኛለህ ወይ ማለት የታላቅ ወንድሜ ኩያ የሆነ ልጅ እኔ ጻንኝ አንተ ቤተክርስቲያን ያለ ይለኛል እግዚአብሔር ያሳያችሁ አንዳንዴ እኮ ሰዎች እናቋለን ሲሉ ማን ነው ብላችሁ ጠይቁት ያ በጣም ስድብ ነበር ጸያፍ ስድብ ነው እኔ ማቀው ያው ደጀ ሰላም ታውቃላችሁ አይደል ቤተክርስቲያን ማይገቡ ልጆች አሉ አይደል ይሄዳሉ ከዘኬ ቤት የማይጠፉ የቤተክርስቲያን ትምህርት ማያውቁ ደጀ ሰላም ወይም ከዘኬ ቤት የማይጠፉ ልጆች አሉ ጀስተኔ ማቀው በዚህ ልክ ነበር ግን ወይኔ ይወርድብኛል ይሳደባል ጉድ እንደሚያቀኝ ነው እሱ አያቀኝም ጀስታም በጣም ሀምብል ነበርኩኝ ቤተክርስቲያን አይደለም ድምጽ ራሱ ያሰማው ዝም ያለ ተፈጥሮ ያለኝ አይነት ሰው ነኝና እንዴ ዝም ብዬ ከሰው ጋር እኔ ቶሎ ምግባባም አይነት ሰው አይደለም በጣም እንደሚያቀኝ ሆኖ ያወራ ነበርና እናንተ ሰዎች ስለማታውቁት ሰው መጥፎ ነገር ከምታወሩ ምን አለ ቢቀርባችሁ ነው ክርስቲያን ናችሁ ብዬ እንዳልላችሁ እውነት እኔ ኦርቶዶክስ ያስተማረችን ክርስትና ይሄ አልነበረም ያ ክርስቲያን ናችሁ ብዬ እንዳልጠራ ራሱ እኔ ቆይ የነበርኩበት ቤተክርስቲያን ይለያል እንዴ ብዬስከል እና አሁን ምን ተጠቅማችኋለሁ እኔ ለእናንተና ለብዙዎቻችሁ ሲስተርሊ ኤንድ ብራዘርሊ ልንቀራረብ እንችላለን ከብዙዎቻችን ጋር ግን ምን ተጠቅማችሁ ጀስት ትናንትና ሰሩት የነበረ ሰሞን ያው ዛሬ ምን ያው በቃ የስድብ ቶፒካችሁ ነው የሚቀየረው ያው ትናንትና ተሳደባላችሁ ዛሬም ተሳደባላችሁ እና nothing new አዲስ ነገር የለምና እንደዚህ ብላችሁ የሰው ነገራችን ላይ ስትሰድቡኝ እኔ በጣም ነው ደስ የሚለኝ ብዙ ጊዜ ለምን እንደው ታውቃላችሁ ክብራችን እሱ ስለሆነ እና ባትሳደቡ በውስጥ ደውላችሁ አወራችሁኝ ያ ፖላይትሊ ያወራችሁ ነው ከብዙዎቻችሁ ጋር እናወራለን እኮ ፖላይትሊ የሆነት ክርስቲያንን ብላችሁ የምታስቡ ከሆነ በዚህ ልክ ቤት መክፈት አይተበቅባችሁም በኔ ዙሪያ በዚህ ልክ ቤት ከፍቶ እንትን ማለት ነው እንዴ ትናንትና በጣም እንትን ስለ ቤት ከፍተህ ያላወራ ሁላ ቤት ከፍተህ አጀንዳ ይዘ ፎቶ ለጥፈ ቤት ከፍተሽ አጀንዳ ይዘሽ ፎቶ ለጥፈሽ ነቶም ደውለልኝ ነበር ማታ አጋጣሚ አላየሁትም ነበርና ደውልላለሁ ያልኩኝ ነበር all in all የምታረጉት ነገር የኡነት እናንተ ሰላማት ላይ ሰሙኝ እንዴና ቶይ
ሰላም ክርስቶስ ተቀየረ ሰላምታው ተቀየረ ደውለልኝ ነበር ወደሚል ነው አብረኛ ለብዬ ስለማስብ ነውና እየገባው ማለት ተከተክ ያስቸግረኝ ስለሆነ ነው ይድፋ ያዘ ስልኬን ለምንድን ማታነሳው የገባሁት እሱ ልጠይቅ ነው አይ እንትን ኖርማሊ ደውላለሁ ያልኩኝ ያስብኩኝ ነበርና ያው ደውዬ እኔ በገስት ለማውራት አልፈልግም አንተን ሰሙዬ ታይትልሽ ግን የስንብት ትመስላለችና እና ማንን እንደሆነ ግልጽ አይደለም እንዴ ኦኬ ቀደም ጠዋቷ ናት እና ያው ሲያስለኝ ይድፋ የምትሉኝ እና እኔ ብዙ ጊዜ ተደፍቼ ተነስቻለሁና ተደፍቶ እንደሰማኝ ጨምረው ሰድልን ያልከው ሰው ጤነኛ ነህ ኤች ዊነር ነው የት ይሰደን ሙራሱ የታባቱ ይሄዳል የታባቱ ነው የሚሄደው አሟቸዋል እንዴ ሰዎች አረ ተረጋጉ በጣም እንጂ ያደረኩት ነገር ሚጊ ቀርቷል የሚለው ኮሜንት በጣም ነው ያስቀኝ ማፈራ አባሳቅ እፈልጋለሁ የትም አይሄድም እናት ቤተክርስቲያን ላይ ሰዎች አንድ የምንወደው ጓደኛችን ነው እናት ወሚሻ ሜንሽን ያረገ ትናንት ሚኪ ቀርቷል ሚኪን ወሰዱልን ያልነበርና አረ ምን አልተባልነው አለ ስክሪፕት ልክልሃለሁ አንተ ይሄን ያህል የማታው ጸሎት ነው ሰሙዬ ትንትን ይያለህን ትክትክ ይያለህ ነው ክላይሜት ዌዘር ቼንጅ አለና በጣም ጻይሆነ ጎሮሮ ላይ ያልወረደ ካለ አይ እንትን ነው ይሄ ዌዘር ቼንጅ አለ ዝናብ ፀሐይ ነበርና ሲዘንብ መኪናስ ነበርኩኝ ምናምን እንደዛ ታሙ ሰላም አትለኝም እንዴ የሚያዘንብ ጸሎት ጥሩ ነው ይሄው ጎሪ ይዞኝ እንዴት ሰላም ልበልሽ ሪች እንዴት ነሽ አለልኝ ሰብዬ እንዴት ነህ አለ እንግዲህ ወልክ የኔን ስልክ አላነሳ ለቶሚ መልሳለሁ ብለሃል እና ያለ መንፈስ የተወጋ ይሆን ሪች የቀናት መንፈስ የተወጋ ይሆን ለኔ ከተመለሰ ምን አለ ይወጋ ካልክ ይወጋ በቃ አውሪ እናት በነገራችን ላይ በጣም ክሊር እንዲሆንላችሁ ነው ፈልገው በጣም አይ ቆይ ሰሙዬ አይ ክሪሉን ተወና ማለት ነው ተውዬ ክሪሉ ይቅርብንና እኛ ስልካችንን መልስ ለቶሚ ከመለስክ ለኔ በቂ ነው ለቶሚ መልስ ለቶሚ እኛ የትም ሁን የትም እኛ ምን እንረዳለን ምን ላይ እንዳለ እንትን እንላለን ግን ስልካችንን መልስ እዚህ ጋር ምንም ነገር ማውራት አንፈልግም የትኛውም ቦታ ሆነክ ትላንት ያለኝ ስሜ አንተ ያው ወንድምነት የትም ቦታ ሁን ሰላምን ነው መመኘው በስተመጨረሻ ደግሞ የትም እንደማትሄድና እናት ቅድስት ቤተክርስቲያንን እንደማትል አምናለሁኝ እናውቃለሁ የትሙን ሰላምን ነው መመኘው እኛ እንወዳሃለን እናከብራለን ቅድስት ቤተክርስቲያን ተፈልጋለች የትሙ ሰሙነቱን አይሽርም ለኛ እና የነነምን ለብዙዎቻችሁ ይሄ ንግግር ትልቅ ሜሴጅ ያለው ነገር ነው ሪች የተናገረችውና ለብዙዎቻችሁ ጀስት በነገራችን ላይ በጣም ደስ ያላችሁ ሰዎች አላችሁና ይሄን ያህል እውነት ወደ ሞትም ቢሆን ደስ ይያላችሁ ነው የምትሸኙን ማለት ነው ይሄ ክርስትና ባህሪ አይደለም የክርስትና ባህሪ አይደለምና ባትሳደቡ ጥሩ ነው በጣም በቃ እኔ ኮኒ ጭራሽ አውርቶኝ የማያቅሰው ሁሉ በውስጥ እየደወለ በቃ ልክ እንደሚያቀኝ ሆኖ እንትን ይላል ምናምንና ጀስት ምናልባት እኔ ብዙዎቻችሁ ለለቃችሁ ይችላል ግን እናውቃለን ብላችሁ የምታስቡ ሰዎች ጀስት ብዙዎቻችሁ አታውቁኝም ያው ሊያውቁኝም ከቻሉ እነዚህ ጓደኞቼ ነው ብዙ ጊዜ ነው ማሳልፈው እዚሁ ጋር ካሉ ልጆች ጋር ስለሆነና እኔ ውጭ ወጥቼ መዞርም አይነት የመዞርም ቴንደንሲ ያለኝ ሰው አይደለም በነገራችን ላይ መዞር አይነት ሰው አይደለም መዞር አይነት ሰው ለማማሰሙ ይቅርታ በማለቅ ሰሙሻ ሰማ አይ ሰሙ ወደ ኮንታሜዶ ተበጭቶ ይለና ዛሬም ከኮማች ጋር ታወራን ብዬ ተስፋ አደርጋለሁ ተዋቸውና አሳብ ኖርማሊ መረዳት ስለምፈልግ
እንደ አንድ ኦርቶዶክሳዊ ወንድም ኦርቶዶክሳዊ ስለ ወንድምነት ብቻ ሳይሆን በድንጋይ ብታመልክ ሰሙ መብት ነውና ወንድሜን እንዴት አድርጌ ልመልስ ብዬ የምጨነቅ እንጂ አሳልፌ የምሰጥህ አይነት ሰው አይደለሁምና ሁሌም ከጎንህ እንዳለው ታውቃለህ በጥሩም በመጥፎም ጊዜ አብሬሃለሁ ግን ወንድምዬ ተረጋግተን እንደምናወራ ተስፋ አደርጋለሁ ላይቭህን ስትጨርስ ደውልልኝ የሚደውሉልህ አባቶች ካሉ አንሳ አውራ ከዛ ውጪ ግን ሰሙሻ ይሄ ክፉ ደግ የለመድነው ስለሆነ ለጊዜው እንደው ስቀ ተጫውተ ብትወጣ ጥሩ ነው ብዬ አስባለሁ አገስ እንደዛ ነው ይሄን ያህል እኔ ቁም ነገር ላይ አይደለም በጣም ስለበዛ በጣም ብዙ ቪዲዮ እያየው ነበርና በጣም ደስ ብሏቸው ምናምን እንትን ሲሉ ነበርና ነግረናቸዋል ምናምን እናንተ በስማም የዛሬ ስንት ዓመት ያወራነው ቪዲዮ ሁሉ ተለጥፏል አምጥተው ሰው በጣም ጎበዝ አይደል እንዴ ምን አለ ትምህርቱን በተለጥፈው አምጥታችሁ እኔ ድካሜን ያሳዘነኝ ይሄን ያላመት ዘደቅም ምን አለ መጽሐፍ ገልጭ ያስተማርኩትን አምጥታችሁ በተለጥፉ አንተ ቀላጼ ሁሉ ተቀይሯል ሰሙ እንዴት አይቀየርም እንዴ ተቀየረ ምን ያልተቀየረ ነገር አለ እኔ ተወዳጅ ኦርቶዶክሳውያን ወንድምና እህቶቼ ኦርቶዶክሳውያን ታድሱ አላልኩ ፕሮቴስታንቶችም አይመለከትም ይሄ መልእክቴ ብዙ አትሸበሩ እግዚአብሔር ይስጥልኝ ሰሙዬ ወንድሜ እወድሃለሁ አከብራለሁ ከነ ድክመትህ ወንድሜ ነህ ከነ ጥፋትህ ወንድሜ ነህና እንመካከራለን ብዬ ተስፋ አደርጋለሁ የኔ አባት ደናደር ብዙ ባልቆይ ይመርጣል ቆመየሽ በቃ ብዙ አትቆይ ጀስት ደሞ ለጠፈው አንተንም ረገጣ ውስጥ ይግቡ እንዴ ለረገጣው አይደለም ደሞ ወደዛ ሸበለልሹ አራንተ ሰው ያልተቻልክም እኔ ይሄ ልብ ቅርጽ እስከዛሬ የት ነበር አንተ እኔ ምን አውቃለሁ ይሄ ሁሉ ልብ ቅርጽ የት ነበር እውነትም ይሄ በጣም ኦ ማይ ጋድ በጣም ነው የምትገርሙት ቶሚዬ ከመውጣት በፊት እግዚአብሔር በሚያውቀው አው ከነ ምንም ሆነ ምንም እኛ የትም ቦታውን መመለስን ነው የምንናፍቀው መቼም ይሁን መቼም ኑርም ሂድም ተመለስም በፊት የነበርከው ሰሙን ነው የምናፍቀው በፊት የበፊቱ ሰሙዬን ነው ሄደም ከሆነ መመለስን ነው የምንናፍቀው መመለስን እናት ቅድስት ቤተክርስቲያን የትም ሁሉ ሰላምን ነውና አንተነትን ነውና ምንወደው ምናከብረው ትክክለኛ ባለማተቦች ክርስቲያኖች ይሆናችሁ በዚህ ልክ አስቡት እንጂ ካላችሁ ጸሎት አድርጉለት ካቻላችሁ ለአባቶች የክርስትና ስሙ ሰጣችሁ ለአባቶች ጸሎት አስደርጉለት እንጂ ብዙ እኔ የምሰጋው ዳንኪራ ስትመጡ እግራችሁም እንዳይሰበር ቀስቀስ እንኳን ለታደሰዎቹ ነው ለኛዎቹ ደግሞ ጸሎት አድርጉለት ሰሙን የትላንትናው ሰሙነትን ለኔ የሚሽረው ነገር የለም ለኛም ለቶሚም ለሁላችንም እንወዳለን እናከብራለን የትላንትናው ሰሙነትን እንናፍቀዋለን አላቅም ኦሬዲ ብቻ ግን አላቅም በነገራችን ላይ በጣም ግልጽ እንዲሆንላችሁ ምን ፈልገው በነገራችን ላይ እስከዛሬ ከተማራችሁት ወንጌል ዛሬ ሪች የነገረቻችሁ ትልቅ ወንጌል ነው በጣም ትልቅ ወንጌል ገብቷችኋል እኔ አንድ ታሪክ አንስቼ ነበርና በጣም ብዙዎቻችሁ ትማራላችሁ አይደለ ይያልና እውነት ክርስቲያን ብትሆኑ ቤተክርስቲያን በነገራችን ላይ አሪዮስን እንኳን የመጀመሪያው ቤተክርስቲያን ስታወግዘው ደስ ይያላቸው እየሳቁ እየፈነጠዙ አልነበረምና በጣም እያለቀሱ ነው አባቶች አሪዮስን ያወገዙት በጣም እነ ንስጥሮስ ሲወገዙ በጣም እያለቀሰች ነው ቤተክርስቲያን ስታወግዛቸው የነበረና በቃ ከአካሏ ስትነጥል እያመማት ነው ቤተክርስቲያን ስታወግዝ የነበረው ከመጀመሪያ ቤተክርስቲያን ስትነጥላቸው የነበረውና በአሪዮስ መወገዝ ቤተክርስቲያን ደስተኛ አልነበረም በነገራችን ላይ ክርስቶስ ሁለት ጊዜ አልቅሷል አይደል ብዙዎቻችሁ የምታውቁት ክርስቶስ ሁለት ጊዜ አልቅሷል አንድም የሰላም ሰው ብሎ ይጠራው የነበረ ይሁዳ የሰላም ሰው ብሎ ይጠራው የነበረ ይሁዳ ምን ሲያደርግ ነው ሲሸጠውና አሳልፎ ለመሳት ሲሰጠው በዚያን ጊዜ ክርስቶስ አልቅሷል አንድም ለእስራኤል ከተማይቱ ሲያለቅስ አንድም ስለ ይሁዳ ጥፋት ሲል ክርስቶስ አንብቷልና
ክርስቲያን ስለሚጠፉ ጠፉ ብሎ ስለሚያስባቸው ሰዎች ዳንኪራ አይመታም በእውነት ሊያለቅስ ነው የሚገባው እውነት ግን ደስ ያላችሁ ሰዎች ካላችሁ ብዙዎቻችሁ ኦኬ ለካስ ሰሙ የነበረበት ቦታ ስተት ነበር የሚለውን ኮንፈርሜሽን እየሰጣችሁን እንደሆነ ብዙዎቻችሁ አብዛኛው በጣም ቢዚ ቢት ሰራላችሁ በጣም ደስተኛ ነበራችሁ ያገናኝ ይቅርታና በጣም ደስተኛ ነበራችሁ በጣም የሆነ አንዳንዴ እኔ ለምን ፎቶን ከምትለጥፉ እኔ በአካል ለምን አልመጣ መጥቼ በአካል ለምን አትለጥፉኝ ጀስት ምንም አሁን እናንተ ምንም የምታገኙት ነገር የለም ጀስት ሞር ፕሮሞት እያደረጋችሁን ስለሆነ ደስ ብሏችሁ ቪዲዮ እየቆረጣችሁ ለምትለጥፉ እንኳን ደስ ያላችሁ ከጸሎት ይልቅ እርግማንና ውግዘት ውስጥ ላላችሁ ሰዎች እግዚአብሔር ይድረስላችሁ ያው ክርስትና ያስላልሆነና በጣም በቃ ኤክስትሪምሊ ደስተኛ የሆናችሁ ሰዎች ነበራችሁና እግዚአብሔር ልብ ይስጣችሁ የእውነት ነው አንዳንዴ ውስጥም ያለ ገፍታችሁን ሰድባችሁን አንቋሻችሁ ስንወጣም እንኳን አትተውንም ከባድ እኮ ነው አይከብድም ዝም ብሎ ሰው እየተከተሉ ፎቶ እየለጠፉ መሰደብ በቃ ተተነለ በቃ እዚህ ድረስ አይደል የገፋችሁ በቃ ወጣ እስኪ ረፍት አገኙ አሁን በቃ ሌላ ነገር ቀይሩና ስለሌላ ነገር አሁን እኔ ወንጌላችሁ ሆንኩኝ በቃ እኔ ትምርታችሁ ኢቭን ዶግማችሁ ያደረጋችሁን ሰዎች አላችሁ እንዴ እኔም ጀስት ምንም እኮ አልጠቅማችሁም ለብዙ ኦልሞስት አልጠቅማችሁም አሁን በተለይ በዛ ጎራ ያላችሁ ሰዎች ነው ያልጠቅማችሁ በቃ እኔ ለምን በቃ እዚህ ደረጃ አይደለ እንት ስትሉ ነበር በጣም ደስ ብሏችሁ ያዩሃችሁ በጣም ጮብ እና በዚህ አይነት ህይወት ውስጥም ብትሆኑ በእውነት በጣም ነው ማዘንላችሁ በጣም በህይወቴ በጣም ነው ማዘንላችሁ የእውነት ሰው እንዴት በሚጣፋ ሰው ጠፋ ብላችሁ መታሰቡከን እንዴት በሚጣፋ ሰው ደስተኛ ትሆናላችሁ ስለ ሰው ጥፋት እንዴት ምክንያት እየፈለጋችሁ ሰውን ተናገራላችሁ እና ሐዋርያት በጣም ያዘኑ ነው ከነርሱ ካካላቸው ሲቆርጧቸው የነበረው ብዙዎቻችሁ ስለ ቤተክርስቲያን ታሪክ አለመማራችሁ ስለ ቤተክርስቲያን ምንነትና ማንነት አለማውቃችሁ ክርስቶስን እንዳታውቁ አድርጓቸዋል እና ክርስቶስ ተጋርሮባቸዋል ከዚህ በላይ ምንም አላችሁ በቃ ምን አለ መሰላችሁ ክርስቶስ የሚኖር ህይወት እንደሆነ አሳያችሁ በቃ ክርስቶስ የሚኖር ህይወት ለካስ የሚወራለት ወይም የሚነገርለት ብቻ አይደለም እና በጣም የመጨረሻ አካባቢ ምናልባት አዳም የሚሉትን ካወቃችሁት ሁሌ ጧጧት የሚከፍት ጀስት ዲስከስ እያደረገን ነው ያው አንዳንድ ጊዜ ምን አለ መሰላችሁ ቢመለስ እሱም ደስ ይለኛል ራሱ ስቦ አስገባን ሼር አደረጉኝ ሄርኩኝ ሼር ተደርጌ ነው ሄርኩት ከዛን ከገባው በኋላ ግን ሲያደርጉ የነበረው ምንድነው የማዋረድ የማሸማቀቅ እንትን ማለት ነገራችን ላይ በስተንስ መረም ልከለት ነበር ግን ትናንትና ቁጥር 1 ጧትም ቁጥር 1 ሪኩዌስት ይልክልኝ ነበር እንዴት አዋረድከው ወንድምህን መናፍቅ ብለህ የገፋው ወንድምህን እንዴት በውስጥ በዚህ ልክ ቴክስት ባለ ጽፌልህ በጣም አዝናለሁ ካንተ አልጠብቅም እና ትናንት ቤት ስትከፍት አዳም እኛ 10 15 ሆነን ቁጭ ብለን ዲስከስ እናደርግ ነበር በፍቅር ነበር እናወራይ ነበር ክርስትና ለካስ በእናንተ ዘንድ የነበረው ክርስትና ለካስ መጠላላት ነው መግፋትና መገፋፋት ነውና እኔ በእውነቴን ነው የምላችሁ እናንተ ያዛችሁትን ክርስቶስ ከምከተለው በእውነት እኔ ኤቲስቶኝ ሞት ነው የሚሻለው የእውነቴን ልንገራችሁ በደንብ ታውቃላችሁ ገብታችሁ እሱ ቤት ድረስ እየገባችሁ እየተፈራረቃችሁ በጣም ጸያፍ ስድብ ተሳደቡ ነበር በቃ ዛሬ ለምን ትመጣላችሁ በቃ ሂዱ ይሄን አይደል የፈለጋችሁት ሁላችሁም ሂዱ በቃ ሂዱ ያው ቆሜ አልጠብቃችሁም በነገራችን ላይ ቆሜ ስለማልጠብቃችሁ እዚህም ቤት መገኘት አይተጠበቅባችሁ ሰው የማይወደውና የማይፈልገው ቤት እኮ ቁጭ ማለት የለብህ ቁጭ ብለሽ ኢነርጂሽን ከምታባክኝ ሂጂና እስኪ የተማርሽውን መጽሐፍ አንብቢ መጽሐፍ ቅዱስ ግለጭና አንብቢ ኦኬ አላነብም መጥተይኮነ እስኪ ግቢና የዘውተር ጸሎት እንትን በጸልይ እስኪ ግቢ በቃ እስኪ ሃይማኖትሽን ኑሪ
ለምን ትሰራላችሁ? ቁጭ ብለሽ ትናንትናም ተሳድበሽ ዛሬም ስድብ። በቃ አሁን እኔ እኮ ህብረቴን ከእናንተ ለይቻለሁ። አንዴ አሁን እኔ ህብረቴን ከእናንተ ይኸው ለይቻለሁ እኮ አልኳችሁ። ስለዚህ ቁጭ ብለሽ መሳደብ አይጠበቅብሽም። ሌላ ቤት ሂጂና መሳደብ ትችላለህ። ሌላ ቤት ሄደህ መሳደብ ትችላለህና እሺ ይቀጥል። እድል ስጠኝ። እሺ አመሰግናለሁ። ሁላችሁንም ሰላም ብያለሁ። ሰሙ ታችም ላይም ያላችሁ እነቶምን ብዙ የምለው ነገር የለም። ሰሙ ያው ጂን 2-3 ቀን ከዛ በኋላ ነው ላወራም የምችለውና ሰሙዬን አውቃለሁ። ምንም ይሄን ያክል አዲስ የሆነ ነገር እኔ በበኩሌ እንደነቶም ነው አይታየኝም ምንም ነገር። ይሄ ፈንጠዝያውም ስድቡ ምኑ ዛሬ ላይ የሚነገር አይደለም። ለታች ላሉት ሰዎች ነው የማወራውና በተቻለ አቅም ሰሙ ተረጋግተን እኔም አንተም የገፉ ሰዎች ቢኖሩ ያቀረቡ ሰዎች አሉ፣ የሰደቡ ሰዎች ቢኖሩ ያመሰገኑ ሰዎች አሉ። ሃይማኖታችን ዶግማችንን ጉልላቷን ነው እንጂ የምናየው እዚህ በመድር ላይ ያለውን ሰዎች የምናይ ሰዎች አይደለም። ይሄን ላንተ አልነግርህም። አንተ በብዙ የመከርከን ሰው ነህ። በብዙ ዕውቀት ብዙ ነገር ያስተላለፍክልን ሰው ነህ። ከዚህ በፊትም ተናግሬያለሁ። በውስጥ ያለን አእምሮ ውስጥ ያለውን ዕውቀት ሌሎችም ያውቁታል። ስቲል እስካሁን ድረስ ርዕስህ እንኳን ያልተቀየረ ልጅ ነህና እምነት ብቻ በሚለው የመጽሐፍ ቅዱስ የፕሮቴስታንት ተምሮ እስቲ እንነጋገር ብለህ ነው ዛሬም ያለውና የትም እንደማትሄድ አይነው። በተሄድም ደግሞ መጸለይ ነው ላንተ የሚገባው። ታችም ላሉ ሰዎች ቢሆን ሰዎች ሲሄዱ ይከፋናል፣ መጸለይ ነው ያለብን። ሲመጡ እንደሰታለን። ማንንም ሰው ቢሆን በዚህ ምድር ላይ ለእግዚአብሔር ያስፈልገዋልና ታችም ያለነው ላይም ያለነው ሰዎች ይሄንን ማየት አለብን። በፍቅር ልንዋደድ ያስፈልጋል። ጠላትን ውደድ የምትል ቤተክርስቲያን ላይ ነው ያለነውና ሰዎች ሁሉም ሰው እንደማይጠሉ አይነው። ይሄ የእንትን ጉዳይ ነው። እንደው በዝም ብሎ ዋሲዎች እያሳሳቀ አይነት ነገር ሆኖ ወደማይገባ ነገር ውስጥም ባንገባ ከኛ በላይ አንተ ሁሉን ነገር ስለምታውቅ ሰሙዬ ሁሉን ትላንትና ነው ማስበው። እኔ እናንተ ትላንት እዚህ ቁጭ ብለን ብዙ አውርተናል። ዛሬ ያየው ማለፍ አልፈልግም። ዛሬ ያየው የራስ ጉዳይ ሲሰማል ድምጼ። በተቻለ አቅም እርስ በርስ እንተያይ። ቶም ያልከውን ነገር እኔም ጋራዋለሁ። ትላንትና በሆነ ሐሳብ እንቀዋወም፣ ዛሬ ደግሞ ባለን ሐሳብ እንስማማለን ያለ ነው ይሄ ነገር። ስለዚህ ሰሙዬ የትም አትሄድም። የትም ብትሄድ እንጂ ሌላ ነገር አይወጣንም። ይልቅ አንድ ጊዜ ልጨርስ በቃ። ይልቅ ዛሬ ብዙዎች እየጸለዩበት ያሉት ነገር አለ። ብዙዎች እየተነጋገሩበት ያለው ነገር አለ። ወንድሞቻችን በዚህ በአርሲ አካባቢ ሙስሊሙም ክርስቲያኑም ፕሮቴስታንቱም አቤት እያለበት እየጮህበት ያለው የኦርቶዶክሳውያን ግድያ አለ። በተለያዩ ቤቶች ይሄ እየተወራ እየተወሳ ነውና ሰሙዬ አንተም እንደ አንድ ሰው የነዚህን ሰዎች ግፍ የነዚህን ሰዎች ግድያ ተቃውመን ዛሬን ብንለያይና ለሁሉ ነገር ይደርሳል ባይነኝና ሰሙዬ በጣም ይቅርታና እኔ በበኩሌ ኢመርጀንሲ ስለመጣብኝ እንትን እንዳላችሁ እስከዛ መዝሙር ከፍቼ ጨርሼ ለምጣ። ኢመርጀንሲ ስለመጣብኝ ነው። በጣም ይቅርታ። ያው ሐሳቤን ጨርሻለሁ። የሆነ ነገር ቢኖረኝ በውስጥ ነው ማውራክ። እኔም ሐሳቤን ጨርሻለሁ። አመሰግናለሁ። መልካም ጊዜ ሰሙ። እስከዛ መዝሙር እንስማና እሺ፣ መዝሙር አለው። መዝሙር ስሙ። እስከዛ ህይወታችን እግዚአብሔር እንዲሰራ እና እሱን እያሰብን እንድንኖር የእሱ ቸር ፈቃድ ይሁን እና እግዚአብሔር የወደደውና የሚወደውን ነገር ነው በህይወታችን የሚያደርገውና ይሄን ነው የምላችሁ። ቀደም ሳልኖር ዝም ብዬ ትቻችሁ እንዳልሄድ ነው። የሰውን ሪስፔክት ማድረግ ስላለብን ነው። ትልቁም ነገር ያ ስለሆነ ማለት ነው እና ነገር ያስለፈው ብዙዎቻችሁን በጣም ነው የምወዳችሁ። ብዙዎቻችሁ ምናልባት አውቃችሁ ላይሆን ይችላል ምናምንና ጀስት ይሄ ህይወታችን አይሆንም። ጀስት ምናልባት ብዙ ሰዎች ብዙ ነገርን ሉዝ የሚያደርጉት በሌላ ነገር አይደለም።
ሳይኮሎጂካል ፕሬዠር ወይም የሳይኮሎጂካል ኢንፍሉዌንስ ነው እና ሳይኮሎጂካል ፕሬዠር በጣም ከባድ ነገር ነው። ባታረጉ ብዙ ጊዜ እኔ ኖርማሊ ለእናንተ መልስ የምሰጥበት ጊዜ ስላለፈ ብዙዎቻችሁ እንትን ስትሉ ቀና የጻፋችሁ ቀናነቱን አይቼ ቴክስታችሁን በጣም አፕሪሼት አድርጌዋለሁ። በጣም ደስ የምትሉ ሰዎች አላችሁ። በዛው ልክ ደግሞ የሰደባችሁኝ የምትሳደቡ አላችሁና አትሳደቡ። ምናልባት ክርስቶስን የምትፈልጉ ከሆነ ክርስቶስን የሚፈልግ ልብ፣ ክርስቶስን የሚፈልግ ማንነት ሰውን አይሳደብም። በቃ እስኪ ከዛሬ በኋላ እንደገና እንሰራና እስኪ እኔ አልሳደብም፣ እኔ ክርስቲያን ነኝ አልሳደብም የሚል ሰው ያስፈልጋል። ጀስት ምንም ነገር እንዲህ ሆነ ምን አለ መሰላችሁ፣ አንዳንዴ ክርስትናን ተውት፣ አንኢቲካል የሆኑ ነገሮችን ለምታረጉ ሰዎች ደግሞ ያው እግዚአብሔር ልብ ይስጣችሁ እና በተለይ ደግሞ በተደጋጋሚ በፕሮቴስታንት መዝሙር ዙሪያ ስታወሩ የነበረ ነግሬያችኋለሁ። አንድ ፕሮቴስታንት ምናልባት የኔን ያህል የፕሮቴስታንትን መዝሙር እንትን ላይችለው ይችላል፣ ላይሰማም ይችላልና ያው ሁሌ የሚከፈተው እሱ ስለሆነ እዚሁ አጋጣሚ ልንገራችሁ እና ብዙም አንተን አትበሉ። ያው ስናድግ የሚያደግነው ፕሮቴስታንት ቤተሰብ ስለሆነ አሁንም ሁሉ ቤተሰቦቻችን በዛ ህይወት ውስጥ ስላሉ ምንም እንዲህ እንትን ሊላችሁ ድሮም እንዲህ ነበር ድሮም ስመጣም እኮ ነግሬያቸዋለሁ። በዛ አይነት ትራክ ውስጥ ነበርኩ ብዬ ነው ያወራኋቸውና መች አይደለም ድሮ አልነበርኩም አልኳቸው እና እንደዚህ ብላችሁ አትድከሙ። ኦኬ ይሄው እንዲህ የሆነ ነው። በጣም ይሄ ቲፒካል የሚባል አይነት ኦርቶዶክስ ነው። ስለዚህ በጣም ብዙ እንትና በነገራችን ላይ በጣም ብዙ ሰኔ እዚህ ፕላትፎርም ላይ ነው እንደውም እኔ ድምጼ ከፍ ብሎ እንደዚህ በጣም በነገራችን ላይ ይሄ ፕላትፎርም ኔጋቲቭሊ ሰውን እንደሚቀርጽ ያየሁት በእኔ ነውና we have to be positive thinker። በቃ ፖዚቲቭ ቲንከር መሆን አለብን። አእምሯችንን እናሰራው። በቃ ሰው ካናንተ ካጠገባችሁ ሲሄድ ይሄን ያህል እልል ማለት ከበሮ መደለቅ እንዲት እያሉ ተገርሞ ማውራት ሳይሆን እንደ ክርስቲያን እስኪ ማን ነው ቤቱን ከፍቶ የጸለየ እኔ ክርስቲያን ነኝ ወንድሜ ከኔ ተለይቷል ብሎ ቤቱን ከፍቶ የጸለየ ማን ነው? ትናንትናም ሲሰደቡ አብራችሁ ነበራችሁ፣ ሲሳደቡ አብራችሁ ነበራችሁ። ዛሬም ደግሞ በዛው ልክ እንደዛ አብራችኋቸው ጀስት እንትን የምትሉ ሰዎች አላችሁና ያ ባይሆን እኛ ደስ ይለናል ባታደርጉት። አቤቶቻችሁ የጠቅላላ ንግግሮቻችሁ ምንና ፕሊስ እንደዛ ባይሆን ደስ ይለኛል። በእኔ በመደሰታችሁ ክርስቶስን ነው የምታሳዝኑት። በነገራችን ላይ እውነት እንትን የምትሉ ሰዎች በጣም ጮቤ ስትረግጡ በጣም ስትሳደቡ የነበረ በጣም በቃ አንዳንዴ ፎቶ እየለጠፉ ነውር መሆኑን ግን ታውቃላችሁ። ነውር እኮ ነው በነገራችን ላይ በህግ ላይ ያስጠይቃችሁ እንደሚችል ግን ታውቃላችሁ። ፎቶ መለጠፍ ያለ ፍቃድ ሰውን ፎቶ ለጥፎ መሳደብ በነገራችን ላይ በህግ ያስቀጣል። ትምህርት ላይ እኮ አይደለም እየሞገታችሁ ያላችሁት ሐሳብ ላይ አይደል። ከሐሳባችሁ ይልቅ ፎከስ ያደርጋችሁት ስድቡ ላይ ነውና እንደዛ ባይሆን ደስ ይለኛል። መሳደብ ትችላላችሁ፣ አትሳደቡ ማለት ከባድ ስለሆነ እና መሳደብ ይቻላል። ያው እንድትሳደቡ እኔን እንድትሰድቡኝ የሚያደርጋችሁ ግን ምንም አይነት ነገር የለም ከዚህ በኋላ። ያው መሳደብ አትሳደቡ እያልኩ አይደለም፣ መሳደብ ትችላላችሁ፣ ግን እንድትሰድቡኝ የሚያደርጋችሁ ምንም አይነት ነገር የለም። እና እዚህም የተቀመጣችሁ ሰዎች ሳሙዬ ወላችሁ እንትን የምትሉ ባትሳደቡ፣ ቆይያ እንዴ ይቅርታ፣ ባትሳደቡና ኢነርጂያችሁን እዚህ ጋር ፖስት ባታረጉ ደስ ይለናል። በነገራችን ላይ
በጣም ትናንትና በጣም ደስ ካላቸው መካከል ብቻ ተውት ግን ጥሩ አይደለም በነገራችን ላይና የሆነ ዘመን ሲኦል ነው እየሄደ ያለው ብላችሁ ሰሙ ካሰባችሁ እኮ ለሰሙ ስለታዝኑ ልታለቅሱ እግዚአብሔር ልጠይቁ ልጸልዩ ነው የሚገባችሁ ተገላገልን ደግ አደረገ አያችሁ እግዚአብሔር ለካስ እኔንም ችሎኛል ስማ እግዚአብሔር እናንተን ቢሆንስ ብዬ ነበር ያሰብኩት ስማ እስኪ እናንተን እግዚአብሔር ለአንድ ደቂቃ እግዚአብሔር ብትሆኑ ምን ልታረጉን ነበር ለአንድ ደቂቃ እግዚአብሔር ብትሆኑ በጣም ከባድ ነገር ነው እኮ ስታረጉ የነበራችሁት ነገር ነው ባይሆን ደስ ይለኛል እርግጠኛ ነኝ የትኛውንም ቤተ እምነት አትወክሉ መምህርነን የምትሉ እናስተምራለን ይያላችሁ ቤት የምትከፍቱ ምናምን ሰዎች እያዩአችሁ ነበር ትናንትና ዛሬም ቤት ድረስ መጣችሁ እያዩአችሁ ነበርና ያ ባይሆን ደስ ባለኝ ነበር ግን ለተከታዮቻችሁ ምን ብላችሁ ነው የምትነግሯቸው እንኳን ሄደ እንኳን ጠፋ እናንተ አስቸጋሪውን ፍጥረት እኮ ነው ክርስቶስን ዋጋ ከፍሎ ደሙን አፍስሶ ቀራኒው ላይ ተሰቅሎ ያ አመፀኛውን የሰው ልጅ አሰባችሁታል ስላንተ ስል ሙሉ ህዝቡን እምራለሁ እያለ ለአብርሃም የገባለትን ኪዳን አስባችሁ ታውቃላችሁ ስለ ሰባቱ ኪዳናት ታውቃላችሁ ከኪዳነ አዳም ጀምሮ ያሉትን ሰባቱ ኪዳናት ታውቃላችሁ ሰባቱን ሳብታት ታውቃላችሁ እና እስኪ ሰባቱ ኪዳናትን እስኪ እኔ በተደጋጋሚ ስለ ሰባቱ ኪዳናት ዲስከስ አድርጌያለሁ እዚህ ነው ሰባቱ ኪዳናት ምንድናቸው ብላችሁ እስኪ አንብቡ ሰባቱ ኪዳናት ምንድናቸው ብላችሁ ግቡና አንብቡ እና እንደምትሉትም አይነት እኔ የሆነ ወጣ ያለ ይሄ እንትን በቃ እኔ ፍራንክሊ ላውራችሁ እኔ ወጣ ያለ ባህሪ የለኝም እኔ ከልጅነቴም በጣም ጭምት ነበርኩ በነገራችን ላይ እንዲ ከሰው ጋር እንዲ ይሄድኩኝ እኔ ዙረቱላ ማሉዳ አይነሳው እኔ ከቤት ራሱ መጣ አይነሳው አይደለምና በጣም እናቋለን እንዲ ነው አንድ ጭራሽ ማያቀኝ ሰው ሁላ በቃ እኔ አላቀው ምናምን አረ ወገን ተው ተረጋጉ እኔ እኮ በህይወት ዘመን ያለኝ 3 ጓደኛ ነው እኔ በአካል ሶስት ጓደኛ በህይወት ከልጅነቴ ነበሩ 3 ጓደኞች ነው ያሉኝ የት ነው የምታቆኝ እኔ አልዞር እንደናንተ ቁጭ ብዬ መንገድ ላይ ድዴን አላሰጣ ለዱርዬ ህይወት አልነበረኝ ህይወቴ በጠቅላላ እኮ ቤት ውስጥ የነበረ ህይወት ነው ያለኝ እንዴ እኔ እኮ ትራያንጉላር ዌይ ኦፍ ላይፍ ስታይል ላይ ያለኝ በነገራችን ላይ ቤት ትምህርት ቤት ላይብረሪ ከዛ በኋላ ቤተ ክርስቲያን አቶርቴ ያው ላይብረሪ መዛው ስላለ እዛው ነው ገባ ከዛ ቤተ ክርስቲያን በቃ ከዚህ ውጪ እኔ ካምፓስም ጀስት የሚያውቁኝ ሰው ያውቁኛልና አምሶም በጣም ዘመም ላይ ነሳው ያ ምናልባት ሳገለግል ልታዩት ትችላላችሁ ቤተክርስቲያን መድረክ ላይ ታችሁ ሊሆን ይችላል ሳገለግል ከዛ ባል በተረፈ ግን ዓለማዊ ቦታ ላይ አይታችሁኝ አታውቁም ዓለማዊ ቦታ ላይ ማታቁትን ሰው ባትሉ ባትናገሩ ስም ባትሰጡ እሺ በጣም አደገኛ ነገር ስለሆነ እና እባካችሁ እና አድቫይዝ ማድረጋችሁ ይሄን ነው የምትሰድቡኝም አብራችሁኝ ሆናችሁም ሰዎች በእውነት በጣም ነው የምወዳችሁ በጣም ነው ማከብራችሁ እሺ ቃሌ ሰላም እንዴት ናችሁ ሁላችሁም ሰላም ብያለሁ አሙ እንግዲህ ያው ድምጽ እንደሌላ ቀን አይደለም ትንሽ ድምጽ ነው ትንሽ ራቅ ብሏል እሺ ኤርፎን ከሆነ ወይ ብሉቱዝ ኤርፎን እንኳን አይደለም እንዴት ነው አሁን ጥሩ ነው ትንሽ እስቲ ለማስተካከል ሞክራለሁ አስቼ እንደተናገርከው የሰሙ በመጀመሪያ የሰሙን ውሳኔ የሰሙን ምርጫ ያው ሪስፔክት ማድረግ መቀበል ከሁላችንም ይጠበቃል ብዬ ነው ማስበው
ፐርሰናሊ እሱ እንግዲህ አስቦ ጊዜ ወስዶ ረጅም ጊዜ በውስጥም ከአንዳንድ ሰዎች ጋር አውርቶ የሆነ ደረጃ ላይ እንደደረሰ ነው እኔ ማቀው ፐርሰናሊ። እና የልጁ ውሳኔ ምርጫ መጀመሪያ ያው እንግዲህ የግል ምርጫ የግል ውሳኔው ስለሆነ ያን ሪስፔክት ማድረግ አለብን። ከዛ ደግሞ እኔ አንዳንድ ጊዜ ይሄ ተቋማዊ ብዙ ጊዜ ተቋማዊ ወይም ደግሞ በተለይ ፕሮቴስታንቱ ላይ ብዙ የተለመደ አይደለም እንደ አንድ ተቋም እንደ አንድ ኦርጋናይዜሽን እንደ አንድ ሪሊጂየስ ኢንስቲትዩሽን ሰዎች ከአንድ ተቋም ወደ አንድ ተቋም ሲሸጋገሩ ዝም ብሎ ቤት መቀየር ሃይማኖት መቀየር ተቋም መቀየር አድርጎ መውሰድ ቀለል ያለ ግምት መስጠት ከዛ ደግሞ አብሮ ደግሞ የሆነ ብሽሽቁ አለ ፉክክሩ አለ እሱ ነገር ይንጸባረቃል። በእነ ደምረው ጊዜ እኔ ያኔ ቲክቶክ አዲስ እንኳን ሆኜ አይቼው ነው በጣም ተገርሜ ተደንቄ ነበር። በየቤተ ክርስቲያኑ የዞረ ገና ሳይጠመቅ ራሱ ገና የኦርቶዶክስን እንግዲህ በደንብ የክርስቲያንን ትምህርት የኦርቶዶክስን ቴዎሎጂ ስርዓት አምልኮ በስነ ስርዓት እንኳን ተረድቶን ተሳይ ወደ ዕቅበተ እምነት በሳምንቱ ነው የጀመረ እና አንዳንድ ጊዜ ይሄ ተቋማዊ የሆነው ቅርጽ ተቋማዊ የሆነው ፉክክር ዝም ብሎ የሆነ ፖለቲካ የሚመስል ገጽታ ይሰጠዋል። አንድ ሰው ኦርቶዶክስ ሆነ አንድ ሰው ፕሮቴስታንት ሆነ ምናምን ሲባል ኢሴንሱ ራሱ ኢሴንሻሊ ምንድነው ሃፕን ያደረገው በዛ ህይወት ላይ ለምንድነው ያን መንገድ የመረጠው እንቀሳጥሮ ነው ምን ተረድቶ ነው ምን ውጤት ሊያመጣ ይችላል ምን አይነት ያቋም ለውጥስ ነው ያመጣው ሞቲቭስ ራሱ ምንድነው ምናምን የሚለው ነው ትልቁ ነገር ብዬ ነው ማስበው እንጂ ጫና መፍጠር ግርግር መፍጠር በዚህ በኩል ያሉትም አይ ሰሙ ዮኒ ማኛ ነገ ደግሞ ይሰልማል ምናምን ብሎ ዲስከሬጅ ማድረግ በቃ እንደዚህ ሆኖ ነው የመጣው በዚህ ምክንያት ነው የመጣው ይያል በሰው ልብ ውስጥ እየገባን የሰዎችን ምርጫ የሰዎችን ውሳኔ እኛ መበየን የለብንም ነፃነታቸውን መስጠት ነው ልክ ነው ሁሉም ነገር በአንዴ መልስ አያገኝም በጊዜ የሚታወቅ ነገር ነው ግን ፐርሰናሊ አንድ ሰው የወሰደው እርምጃ በተለይ አሁን ወደ ወንጌላዊ አማኞች የሚመጣ ሰው የወንጌላዊው ክርስትና ማጠንጠኛዎች ወይም የትኩረት ነጥቦቹ ይታወቃሉ እነዛን ነጥቦች አስቦ ተገንዝቦ ተረድቶ እኛ እንግዲህ ኤክስፒሪየንስ ያደረጉ ሰዎች ብቻ የሚያውቋቸው ነገሮች አሉ ኤክስፒሪየንስ አንዳንዱ ነገር ኤክስፒሪየንሻል ዝም ለቴዎሎጂካሊ ወይ ደግሞ የሆነ ዶክትሪናሊ የምታነበው ዲፌንድ የምታረገው ነገር ብቻ ሳይሆን አንዳንዱ ነገር ፌስ ሲኪንግ አንደርስታንዲንግ ይሉታል እነ ኦግስቲን እና አንሰልም ካንትበሪ የካንትበሪው አንሰልም እምነት አክቹአሊ ኢሳይያስ ላይ ያለ ቃል ነው አመንኩ ስለዚህ ተረዳው አንዳንድ ሰው ኤክስፒሪየንሻሊ ብቻ የሚረዳው ነገር አለ ኤክስፒሪየንሻሊ ከጌታ ጋር ዩኒክ የሆነ ፐርሰናል ሪሌሽንሺፕ ስታደርግ necessarily የሆነ ሃይማኖት መቀየር ድሮ ስታምንበት የነበረው ነገር 100% አውልቀህ መጣል ምናምን አይደለም ብዙ ሰው እንደሚያስበው እንደዛ አይደለም በቃ ድሮ አሁን ወደ ፕሮቴስታንት ወይ ወደ ሆነ እምነት ሰው ሲሄድ በቃ ኦርቶዶክስን ሚረግም የማርያም ስዕልን ሚረግጥ በድመት ቅዱስ ቁርባን የሚወስድ ከሰማይ ብር ስለሚዘንብለት እንደ እርዳታ ምናምን ስለሚቀበል ወይ የሆነ ነገር ወይ ደግሞ የሆነ በቃ በሆነ ነገር መድኃኒት ተሰጥቶት ምናምን ይባላል እንደዛ አይደለም አሁን ታንክስ ቱ ቴክኖሎጂ ሁሉ ነገር ግልጽ ነው ሁሉ ነገር ያለው ነገር እንደውም አንዳንድ ቸርቾች በላይቭ ነው የሚያስተላልፉ የቸርች ፕሮግራሞቻቸውን የተሰወረ የተደበቀ ነገር የለም ስለዚህ ፖይንቱ ያ ሰው ምን አይነት ኮንቪክሽን በቃ ልክ ነው ከጀርባ የሚገፋው ነገር አንዳንድ ሰው የሆነ ነገር ሊኖር ይችላል እኛ ማናቀው ግን ምን አይነት ኮንቪክሽን ውስጥ ገብቶ ነው ምንድነው ትሪገር ያደረገው ምንድነው እርጅ ያደረገው ሚለውን እኛ እናቀ
ማለት ሰው አይረዳውም። በቃ አሁን የኔን ብጠይቁኝ እኔ አሁን ሰሞኑን ደማስቆ ቲዩብ ላይ የዛሬ 22 23 ዓመት ምን አይነት ኤክስፒሪየንስ እንደነበረኝ ስናገር አንድም ስፍራ ላይ ደግማችሁ መስማት ትችላላችሁ። አንድም ስፍራ ላይ ሃይማኖት መቀየር፣ ኦርቶዶክስነቴን ማጣው፣ ከኦርቶዶክስ ሞጣ፣ ኦርቶዶክስ ከምታስተምረው የተለየ ነገር እንደ ተረዳው አልተናገርኩም። እንደዛ አልተሰማኝም ነበር። ግን የሆነው ኤክስፒሪየንስ ያደረኩት ነገር ያኔ መጽሐፍ ቅዱስ ሳነብና መጽሐፍ ቅዱስ ላይ ያሉትን ነገሮች ኤክስፒሪየንስ ሳረግን በዙሪያዬ ካለው ከኢንቫይሮንመንቱ ጋር ከኦርቶዶክስ ወንድሞቼ፣ አስተማሪዎቼ፣ እህቶቼ ጋር ቤተሰቦቼ ጋር አብሮ የሚያስቀጥል ሆኖ ግን አልተገኘም። አንዳንዱ ሳይፈልግ ተገዶ እዛም ደግሞ የሚያሳድዱን፣ የሚገፉን፣ የሚሳለቁብን ሰዎችም ሁሉም የኦርቶዶክስን ቤተክርስቲያን የሚወክሉ ሰዎች ናቸው ማለት አይደለም። ተቋማዊ ምላሽ አጠቃላይ ኢትዮጵያ ቤተክርስቲያን ኢትዮጵያ ኦርቶዶክስ ቤተክርስቲያን የሚመለከት ነገር ላይሆን ይችላል። አንዳንድ አድባራት፣ አንዳንድ ሰበካ ጉባኤዎች፣ አንዳንድ ማህበሮች፣ አንዳንድ ደብሮች ላይ አንዳንድ አካባቢዎች ላይ ያሉ ሰዎች በራሳቸው መንገድ ሌሎችን የሚያዩበት የሚስሉበት ሁኔታ አለ። ዞር ብለን ከዓመታት በኋላ ስናስበው ቢያስተውሉት ኖሮ እኮ ይሄ ነገር በእርግጥም ብዙ ግጭት የሚፈጥር አልነበረም። ብዙ የሚያራርቅ፣ ብዙ ስደት የሚያስነሳ፣ ብዙ ወከባ የሚፈጥር ነገር አልነበረም ብለናል። ባለማስተዋል፣ ባለመግባባት፣ ባለመነጋገር፣ ባለመደማመጥ እና በጣም ትራዲሽናሊስት ስንሆን የሚፈጠሩ ችግሮች ናቸው። እንደው በጣም ተቋማዊውን የሆነ ነገር አሁን ሰሙ ከኦርቶዶክስ ፕሮቴስታንት ሆነ የሚለው ካሪኬቸር የሚለው እንትን ዝም ብሎ የሆነ ሃይማኖት መቀየር፣ ተቋም መቀየር፣ ስፍራ መቀየር፣ ቋንቋ መቀየር። አሁን ብዙ ሰዎች ፕሮቴስታንቱ ጋር መተው የፕሮቴስታንቱን ቋንቋ ይለምዱታል። ይለመዳል። የሚለመዱ ቋንቋዎች አሉ። ጌታ ይመስገን፣ በቃ ጌታ ተናግሮኝ፣ ዛሬ እግዚአብሔር የሆኑ የራሱ ልክ ኦርቶዶክስ ውስጥ የሆኑ ቋንቋዎች የተለመዱ ቋንቋዎች እንዳሉ ሁሉ ፕሮቴስታንቱም ላይ አለ። ግን ያ ብዙ የሚያዛልቅ ብዙ የሚረዳ ነገር አይደለም። እኔ በጣም ማወቅ የምፈልገውና ደግሞም የሰውን ህይወት ይቀይራል ብዬ ማስበው ደግሞ በጣም አስፈላጊ ኢሴንሻል ነገር ነው ብዬ ማስበው ከዚህ ከትራንስፈሩ አይደለም። እንደ እግር ኳስ ተጫዋች ከአርሰናል ወደ ቼልሲ የዝውውር መስኮት ሳይዘጋ በዚህ አመት ከንተና እንትን ሄደ፣ እነሱ አንድ ወሰዱ፣ እኛ ሁለት አመጣን፣ አንድ ሁለት ምናምን የሚሉ የሚያስቁ ኮሜንቶች ምናምን አያለው። that's not important። ሰው ይታዘበናል፣ የሚሰማን ሰው ይታዘበናል። እንዲህ አይነት ንግግሮችን፣ ቪዲዮዎችን፣ ኮሜንቶችን የሚያዩ ሰዎች ቤተክርስቲያናችንንም እናስወቅሳለን፣ እናሰድባለን። የሚሰሙንም ሰዎች ያፍሩብናል ብዬ አስባለሁ። ምንድነው ኢምፖርታንቱ ከተባለ ሪሊ ላይፍ ኢንካውንተር በቃ የህይወት ኮንቪክሽን ነው። ያ ሰው ክርስቶስን ተረድቷል ወይ? ክርስቶስን አውቋል ወይ? መጽሐፍ ቅዱስ ውስጥ ያለውን የወንጌል ብርሃን እስኪ የጴንጤ ቸርቾችን ስም ውሰዱ። ለምሳሌ መሰረተ ክርስቶስ ሪሊ የክርስቶስ መሰረት በቃ የክርስቶስ መሰረት ቤተክርስቲያን መሰረቷ ክርስቶስ እንደሆነና በክርስቶስ መሰረት ላይ የቆመች መሆኑን ሁሉም መገለጦች ማቴዎስ ምዕራፍ 16 ቁጥር 18 ላይ በዚህች አለት ላይ በቃ አንተ ክርስቶስ ነህ ብሎ ጴጥሮስ በተናገረው አለት ላይ የተገለጠውን ወንጌል የዛ መሰረት ላይ የቆመውን መገለጥ የክርስቶስ መገለጥ በርቶልን ነው ወይ? ሙሉ ወንጌል ሙሉ እውነት ገብቶን ነው ወይ? አንድ ሰው እኮ ኦርቶዶክስ ሲሆን ፓጋን ነው ማለት እኮ አይደለም። ኦርቶዶክስ ማለት እኮ ፓጋን ማለት አይደለም። ክርስቶስን ማያቅ ማለት አይደለም። ኢየሱስን ማያቅ ማለት አይደለም። ስላሴን ማያቅ ማለት አይደለም። ልክ ነው እኮ። ግን አብዛኛው አብሮ ያለው ዘሆል ሊተርጂ ውስጥ ዶክትሪኑ ውስጥ ቱፊቱ ውስጥ ቀኖናው ውስጥ ያለው ነገር ምናልባት በእኛ እንግዲህ እኛ አሁን እዚህ ከኦርቶዶክስ ወንድሞቻችን ጋር ስንወያይ የምንነጋገረው the whole truth the full truth ሪፕሬዘንት ላያደርግ ይችላል። ያንን የሚወክል ያንን የሚያሳይ ነገር እንደዚህ አይነት ገጽታ ላይ ኖሮ ይችላል። እነዚህ ነገሮች ልክ ነው። በዚህ አንጻር ይሄ ትምህርታችሁ ሂስቶሪካል ነው፣ ትራዲሽናሊ የሚታወቅ ነገር ነው፣ ቆንጆ ትምህርት ነው፣ ጥሩ ትምህርት ነው። ግን ይሄ አለ፣ ይሄ ያፈርሰዋል፣ ግን ይሄ ያበላሸዋል፣ ግን ይሄ ይጋርደዋል፣ ግን ይሄ ይሸፍነዋል፣ ግን ይሄ ያጨልመዋል። ሰውን ወደ ክህደት ይመራዋል፣ ሰውን ወደ ግራ መጋባት ውስጥ ይከተዋል። አንጡራውን ክርስትና እውነተኛውን ዶግማቲክ የሆነውን አስተምህሮ አደብዝዞ ሌላ የሚጎላ ሌላ ትልቅ ስፍራ የሚሰጠው ነገር ይፈጥራል ብለን አርጊው እናረጋለን። ስለዚህ ኢቭን እንኳን ስለነጋገር ማን ነው ፉልነስ ኦፍ ትሩዝ ያለው ማን ነው ፓርሻል ትሩዝ ያለው በሚል አንጻር ነው እንጂ አንድ ሰው በቃ ይሄ ኮምፕሊት የሆነ እንትን በቃ 100% ያንን ረግሞ
100% ደግሞ ይሄንን ተቀብሎ በሚል አይነት ሴንስም አይደለም አክቹአሊ ሰዎች እንደሚሉት። ስለዚህ ሞር አሁን ሙሉ ወንጌል ስንል ሙሉ የሆነ ወንጌል ሙሉ የሆነ መልእክቱ አግኝተነዋል ወይ ተረድተነዋል ወይ የወንጌልን ሙሉ መልእክት አንደርስታንድ አድርገነዋል ወይ ቃለ ሕይወት የሕይወትን ቃል ክርስቶስን የሕይወትን ቃል የእግዚአብሔርን ቃል በቃ ገብቶናል ወይ የእግዚአብሔርን ቃል በግላችን ማጥናት መረዳት ያንን ቃል መጸለይ ያንን ቃል መብላት የምናገረው ቃል ሕይወትም መንፈስም ነው እንዳለው ሕይወት መንፈስ ሁሉ እንላን ወይ የሕይወት ብርሃን ማለት እንዲህ አይነት እንትኖች ዝም ብዬ ሳስባቸው ዛሬ ነው ያሰብኳቸው የቸርቾችን ስም ሳስብ በጣም ተገረምኩ ማለት አማኑኤል ቸርቻው እግዚአብሔር ከኛ ጋር በክርስቶስ እግዚአብሔር ከኛ ጋር የመሆኑ መገለጥ ሚስጥር እንዲህ አይነት ቋንቋዎችን ስናስብ እውነት ማለት ሙሉ እውነት fullness of truth መጽሐፍ ቅዱሳዊው ክርስትና መጽሐፍ ቅዱሳዊው መገለጥ ታሪካዊው ክርስትና ፐርሰናሊ አሁን አንዳንድ ሰዎች ደስ ማይላቸው የፕሮቴስታንቱ አገላለጽ አለ እኔም ብዙ ኢንተርቴን አላረገው እንትን የሚል ቃል ጌታን እንደ ግል አዳኛ አድርገህ ተቀበል የሚለው ቃል የክርስትናን ቤዚክ መልእክት ጥያቄ ውስጥ የሚከት የሚመስል ነገር ነው ክርስትናን ግለኛ ማድረግ ይሄ የመጽሐፍ ቅዱሱ ክርስትና አይደለም የታሪካዊ ክርስትና ኮርፖሬት ነው ቸርች የሆነ ኢንዲቪጁዋሊዝም የዌስተርን የምዕራባውያን እርግማን ያህል ነው ማየውኔ በተለይ ከክርስትና ጋር አብሮ ማይሄድ ነገር ነው ጌታ እንደ ግል አዳኛ አድርገህ ተቀበል ግን ምን ሊባል ተፈልጎ ነው ወይስ ምንድነው ትክክለኛ ሐሳቡ ከተባለ እኔ የምቀበለው ነገር ፐርሰናል ዲሲዥን ነው ፐርሰናል ኮንቪክሽን ነው አንድ ሰው በግሉ ባለው ውሳኔ ነው ኮርፖሬትሊ በቤተ ክርስቲያን ውስጥ የሚሳተፈው የሚወስነው ይሄው ሰሙ ፐርሰናል የሆነው በግሉ ወስኖ የሚከተለው ነገር ነው ማለት በግላችን ከጌታ ጋር የምናደርገው ለምሳሌ በግሉ የወሰነው ውሳኔ ነው ኮርፖሬትሊ ሊቭ አውት ከምናደርገው የክርስትና ሕይወት ጋር የሚያቀላቅለን የሚያጣምረን የሚያስተሳስረን ስለዚህ አንድ ሰው በግሉ ውሳኔ መወሰን አለበት የኔ ጥምቀት ለሱ አይሰራም በርግጥ ኤንቲ ራይት አብረን ነው የምንጠመቅ ሚል በጣም የምወደው ቃል አለው አንድ ሰው ሲጠመቅ the whole congregation the whole church አብረው ነው ባፕቲዞ በቃ ባፕታይዝ into the body of Christ እንደ ቃል ኪዳን ኮንግሪጌሽኑ እሱን እንደሚቀበለው እሱ ወደ ኮንግሪጌሽኑ እንደሚመጣ የሚመሰክርበት የቃል ኪዳን ቀን ስለሆነ አንድ ሰው ወደ ጌታ ሲመጣና በሚጠመቅበት ጊዜ እኛ ራሱ አብረነው እንጠመቃለን ሚል ቢዩቲፉል የሆነ ቋንቋ አለው ኤንቲ ራይት ልክ ነው አንድ ሰው ወደ ጌታ ሲመጣ አንድ ሰው ወደ ሆነ ማህበር ወደ ክርስቶስ ማህበር ሲጨመር በግሉ የወሰነው ውሳኔ ቢሆንም እዛ ያደረሰው ግን እየተጨመረ ያለው በግሉ ወደሚኖርበት ሕይወት አይደለም በግሉ ወደሚመራው ሕይወት አይደለም ኮርፖሬትሊ ወደሚኖረው ሕይወት ነው ኮርፖሬትሊ ሊቭ አውት ወደምናደርገው ነገር ነው በግላችን ወስነን ወደ ጌታ ብንመጣ ወደ ቤተክርስቲያን ብንመጣ በግላችን ፐርሰናሊ ዲሳይድ አድርገን ብንመጣ በግላችን ግን አንኖርም በግላችን ግን ክርስቲያን ልንሆን አንችልም ክርስትና የግል አይደለም ሃይማኖት የግል ነው የሚለው ቋንቋ የፖለቲካ ቋንቋ ነው ክርስትና የግል ሃይማኖት አይደለም የጋራ ሃይማኖት ኮርፖሬትሊ ነው እኛ ሁላችን እንደ ሃይዋን ድንጋዮች ክርስቶስ የማያዘን ራስ ሆኖ አብረን የምንገነባው አብረን የምንታነጸው ነው እንደውም ፕሮቴስታንቱ ሰፋ ያለ የቤተክርስቲያን አረዳድ አለው ምንድነው ይሄ ዩኒቨርሳል ቸርች ሚስቲካል ቸርች የማትታይ ቸርች ኮንሰፕት አለ ሰው ኦርቶዶክስ ውስጥ ሆኖም እውነተኛው ቤተክርስቲያን ውስጥ ሊኖር ይችላል ሰው ካቶሊክ ውስጥ ነው እውነተኛው ቤተክርስቲያን ሰው ፕሮቴስታንት ውስጥ ሆኖ እውነተኛው ቤተክርስቲያን ውስጥ ይኖራል ተቋማዊ ምድራዊ ፊዚካል የሆነው ነገር እንደው እንግባባበታለን ኮንቪክሽኑን ውሳኔውን ምርጫውን ኮንፌሽኑን አይተን ይሄ ክርስቲያን ነው ይሄ ክርስቲያን አይደለም ብለን ዝም ብለን ካዡዋሊ እናወራለን ነገር ግን በእውነተኛይቱ ቤተክርስቲያን ውስጥ አካል የሆነውን ሰው ራሱ ግለሰቡና ጌታ ብቻ ናቸው የሚያውቁት የውስጥ አቋማቸውን የውስጥ ውሳኔያቸውን ምርጫቸውን ሰውኛ ሰዎችን ጀጅ ልናረጋ አንችልም በጅምላ ኦርቶዶክሶች አልዳኑም በጅምላ ካቶሊኮች አልዳኑም በጅምላ ፕሮቴስታንቶች ድነዋል ልንል አንችልም ተቋማዊ ቋንቋ ማንጠቀም ግን ትምህርቶችን እናነሳለን
የሚያድነውን ትምህርት ኤክስፕሌን እናደርጋለን። መጽሐፍ ቅዱሳዊ ታሪካዊ የሆነውን ትምህርት እንናገራለን። የጎደሉ ነገሮችን ነቅሰን እንናገራለን። እኛም ጋር ይሄ ነገር ነገረ ድነትን ያፋልሳል ሲባል ደግሞ እናያለን፣ እንፈትሻለን። እና ፐርሰናል የሆነ ውሳኔ በጣም ኢምፖርታንት ውሳኔ ነው። ያ ውሳኔ ነው ሰዎች ሊረዱልን የማይችሉት ሰዎች ሊረዱት የማይችሉት ግን ፐርሰናሊ ኤክስፒሪየንስ እናደርግ የምናውቀው ነገር ከአስተምህሮ ከዶክትሪን ያለፈ ነው ማለት አንዳንድ ጊዜ በእውቀት ሚዳን እናስመስለዋለን። አሁን ምስኪን እናቶች አባቶች አሉ ሚስጥረ ሥላሴን አብራሩ ስትላቸው አያብራሩ። የክርስቶስን ሁለት ባህሪያት አብራሩ ስትሏቸው አያብራሩ። አሁን እንደው እኔ ወደ ገጠር ያሉ ፕሮቴስታንት ብዙ ቸርቾች አገልግዬ አውቃለሁ። በጣም ምስኪን የሚያሳዝኑ እና ጌታን የሚወዱ ፍጹም በተከፈተ ሰማይ የሚኖሩ እንደው ለሀገር የሚማልዱ በጣም ጌታን የሚወዱ ወቃ ራሳቸውን የሰጡ አምስቱ ሶላዎች ብዬ እነሱን በጠይቃቸው የሚያስቅ መልስ ነው የሚመልሱልኝ። እርግጠኛ ነኝ ነግራቸው አምስቱ ሶላዎችን ማወቅ አይደለም ያድን እኮ አምስቱ ሶላዎች አይደለም ማወቅ አይደለም ያድን ምንም እኮ ድነት እኮ በእውቀት አይደለም። ወይም ደግሞ የኒቂያን ወይም ከአራቱ ጉባኤዎች አንዱ ክሪድ አንብቦ ሸምድዶ እነሱን አስተንትኖ ተረድቶ ምናምን ልንል እንችላለን። በዚህ አንዳንድ ጊዜ የድነትን መስፈርት በጣም ሃይሊ ፊሎሶፊካል ወደሆነ ሃይሊ ሜታፊዚካል ወደሆነ የእውቀት የማይንድ ጌም ምናምን እናስተሳስረውና ያ እውቀት የሌላቸው ምስኪን ሰዎች ምናምን በቃ ከእግዚአብሔር የድነት ፕሮግራም ውስጥ እንደሌሉ ምናምን በደንብ አርቲኩሌት አድርገው ያላብራሩ ሰዎች አልዳኑ ምናምን እናደርጋለን። እኔ ከሱ በላይ ፐርሰናል ኮንቪክሽን እና ኤክስፒሪየንስ ከጌታ ጋር ያለን ግንኙነት ይሄ እንግዲህ ፕሮቴስታንት ውስጥ ነው በጣም ማቀው። እኔ ብዙ ጊዜ ጥያቄ ጠይቃለሁ። ለምሳሌ ፒኤችዲውን ለመስራት በኦርቶዶክስ ቤተክርስቲያን ውስጥ ወደ ሰሜኑ አካባቢ ወደ 6 ዓመት የቆየ እኛ ምናቀው ራልፍሊ ምናምን የሚባሉ ሰዎች አሉ ምናቃቸው ፒኤችዲያቸውን ያነበብነው እኛም አካባቢ የመጡ የሚያስተምሩ እናንተ ጠይቃቸዋለን። በቃ ሪሊ ግን ምንድነው ፐርሰናል ኤክስፒሪየንስ ፐርሰናሊ ለምሳሌ መንፈስ ቅዱስን በተመለከተ ሐዋርያ ሥራ ውስጥ ያሉ አንዳንድ ልምምዶች አሉ። ኦርቶዶክስ ኦፊሻሊ ሰሴሽኒስት ናት ከሆነ ጊዜ በኋላ አቁሟል መንፈስ ቅዱስ ወይስ መንፈስ ቅዱስ ሥራ በሌላ መልኩ ተገልጦ ኤክስፒሪየንስ እናደርገዋለን። ፐርሰናሊ አንድ ሰው ያንን የእግዚአብሔር ጸጋ መገለጥ በቤተክርስቲያን ውስጥ የሚከናወነውን ሥርዓት ኤክስፒሪየንስ አድርጎ ለድነቱ የሚያገኘው ውስጣዊ መንፈሳዊ ልባዊ ምስክርነትና ማረጋገጫ አለው ወይ? ለምሳሌ ቨርቹዎች አሉ። የመንፈስ ፍሬ ምንድነው ተብሎ የተገለጹ ነገሮች አሉ። አሁን አንድ ሰው በቃ እረፍት ካላገኘ በጌታ ሰላም ካላገኘ በጌታ ደስታ ካላገኘ ማለት አንዳንድ ጊዜ በጌታ ለመሆናችን ከሸመደድነውና ኮንፌስ ካደረግነው የእምነት አንቀጽ በተጨማሪ ወይም ባሻገር ፐርሰናሊ ራሱ በህይወታችን ከሚመጣው ለውጥ ማረጋገጥ አለብን ብዬ አምናለሁ። ሰው ሱሱን ለማሸነፍ አቅም ሲያገኝ መጠጥ ሲያቆም የመጠጥ ሱስን ለመገላገል አቅም ሲያገኝ ጸጋ ሲያገኝ በክፉ እስራት ውስጥ ካለ ከዛ ነፃ መውጣት ከሱሱ ነፃ መውጣት የሚችልበትን ጸጋ ሲያገኝ ጌታ ከሱ ጋር መሆኑን መንፈስ ቅዱስ ከሱ ጋር መሆኑን የሚያምነው ነገር የሚሰራ ህይወት ለዋጭ መሆኑን የሚመሰክርባቸው ምልክቶችን በህይወቱ ማግኘት አለ። ተሳዳቢ ከሆነ ስድቡን ሲያቆም በቀላሉ ሚዘልፍ የሚቆጣ ከሆነ ያሻሻለ ሲሄድ መንፈስ ቅዱስ ሲቀርበው ባህሪው ሲለወጥ የሚያፈራው ፍሬ ዛፉ ትክክል ነው ምንለው ፍሬውን ያያየን። እኔ የሆኑ ጊዜያት አሁን አይ ዶንት ኖ አላቅ ዮኒ ማኛ ወደ ጌታ በመጣ ሰሞን ሳልሳደብ 2 ሳምንቴ ሳልሳደብ 3 ሳምንቴ ሳልሳደብ 1 ወሬ ሲል በጣም ገረም ነበር። ማለት አሁን ጴንጤዎች አይሳደቡም ፕሮቴስታንቶች ሁሉ አይሳደቡም የሚል ነገር እየተናገርኩ አይደለም። የሚሳደቡ አሉ ይባላል። በኔ ዙሪያ በግልጽ የሚሳደቡ ማቃቸው ሰዎች አልገጠሙኝም። ቢገጥሙኝ እኔ ደነግጣለሁ ገስጻቸዋለሁ። እንደው በይፋ የሚሳደቡ ሰዎች ካሉ በእነሱ መንፈስ ቅዱስ መስራቱን በእነሱ ጌታ እየሰራ መሆኑን መጠራጠር ይመስለኛል። ማያፈራ ሰው የህይወት ለውጥ ማያሳይ ሰው ስለዚህ ዝም ብሎ ተቋማዊ ሽግግር ፖለቲካዊ ውሳኔ ያድራሻ ለውጥ ማድረግ ብቻ ሳይሆን ሪሊ የህይወት ፐርሰናል ኤክስፒሪየንስ ለውጥን
ማምጣት አለበት ማግኘትም አለበት እኔ ማቀው ይሄንን ነው ሰው ጌታን ተቀበለ ሲባል ከኦርቶዶክስ ወጣ ሚለው አይደለም ይመጣልኝ ከካቶሊክ ወጣ ሰው ከፕሮቴስታንት ወጥቶ ኦርቶዶክስ ሆነ ሲባል ተቋማዊ ነገሩ አይደለም አሁን ኢምፖርታንት ፕሌስ የምሰጠው ኢምፖርታንቱ ነገር ምንድነው ሪሊ ከክርስቶስ ጋር ያለው ሪሌሽንሺፕ ላይፍ ቼንጂንግ የሆነ ሪሌሽንሺፕ ተፈጥሯል ወይ ዳግም ተወልዷል ወይ አዲስ ህይወት ኒው ቢጊኒንግ ኒው ቻፕተር ጀምሯል ወይ ኒው ላይፍ ጀምሯል ወይ ያ በምን ይገለጣል ልክ ነው በኮንፌሽኑ ባስተምሮ ይገለጣል ከዛ ደግሞ ከኮንፌሽኑና ከአስተምሮ በተጨማሪ በኤክስፒሪየንሱ ደግሞ በውስጡ በሚያገኘው ህይወት ደግሞ የህይወት ለውጥ ደግሞ እናረጋግጥ እንችላለን ብዬ ነው ማምነው ለሰሙ ይሄ እንዲሆንለት እመኛለሁ ሰሙ የሆነ እንደው ዝም ብሎ ወደ ጴንጤ መጣ ወደ ፕሮቴስታንት መጣ ተብሎ ፖለቲካ የሚሰራበትና እንደው አቧራ ምናምን የሚራገብበት የሆነ ፕሮፓጋንዳ የሚሰራበት ሰው እንዲሆን አይደለም እኔ ፍላጎቴ እዛ ተደርጎ ከሆነ እዚህ መደረግ አለበት ብዬ አላምንም እኔ እሱ አይደለም የኔ ለሰው ለሀገራችንም ለአንድ ሰው መመኝለት የሚያስፈልገው እሱ አይደለም እኔ መመኘው ትክክለኛ እውነተኛ ኢንካውንተር ዊዝ ክራይስት ላይፉን የሚቀይር ሰላሙን የሚመልስለት ደስታውን የሚሰጠው ድልነሺ ክርስቲያን የሚያደርገው ወንድሞቹን ጠሉኝ ገፉኝ የሚላቸውን ወንድሞች ራሱ የሚያቅፍና የሚያፈቅርበትን ንጹህ ልብን ጌታ የሚሰጠው እውነተኛ አዲስ ህይወትና አዲስ ምዕራፍ የሚጀምርበት ራሱን መልሶ የሚያይበት ጸጋን የሚለምንበት በእግዚአብሔር ፊት ሆኖ አቅርቦቶቹን ሁሉ የጌታን አቅርቦቶች ሁሉ የሚለምን የሚጠይቅበትና በቃ አዲስ ህይወት ቀሪ ዘመኑ የበረከት ፍሬያማ ውጤታማ የሚሆንበት እንዲሆን ነው የምመኘው አይ ቲንክ ይሄንን ነገር ኦርቶዶክሳውያን ወንድሞቹ ጓደኞቹም የሚጠሉት ነገር አይደለም ብዬ ነው ማስበው የሚመኙለት ነገር ነው ብዬ ነው ማስበው እዚህ ያላችሁ ኦርቶዶክሳውያን ወንድሞቹም ጓደኞቹም በዚህ መንፈስ ብታዩት በዚህ መንፈስ ኮሜንት ብትሰጡት ጥሩ ነው ብዬ ነው ማስበው አሁንም ወንድማችሁ ነው አሁንም የናንተ ሰው ነው አሁንም በክፉም በደጉም አብራችሁ ብዙ ያሳለፋችሁ ሰው ነው ለሱ ክፉ የሚመኝለት ሰው ይኖራል ብዬ በፍጹም አላስብም እና ተገላገልነው እንኳን ሄድክ አያሳየን እንተናንም ደግሞ ወሰዱልን ምናምን የሚሉ ንግግሮች ክርስቲያናዊ አይደሉም በጣም ጤናማ አይደሉም ጥሩ አይደለም ለናንተ በእናንተ ላይ የሚፈጠረው ኢሜጅም ትክክል አይደለም ፕላስ ደግሞ እንደው እንደ ቤተክርስቲያን ለቤተክርስቲያናችሁም የሚፈጥረው ኢሜጅ አስነዋሪ ነው በጣም ያስወቅሳል የሚያስወቅስ ነገር ነው ብዬ ነው ማስበው ጌታ እንግዲህ የሰሙ ውሳኔ የግሉ ውሳኔ ቢሆንም ግን ጌታ ደግሞ እንዲረዳው እንዲያግዘው በመንፈሳዊ ህይወቱ እንዲያጠነክረው ራሱን እንዲያይ እና ደግሞ ወደ ህይወት ለውጥ ምዕራፎች እንዲሸጋገር ምኞቴ ጸሎቴ ነው ተባረኩ ወገኖች እንዴት ነው ሰማችሁኝ አልነበረም እንዴ በደም ተሰምታል ዳይሬክተር ሆስት ይናገራል ብዬ ስጠብቅ ነበር እኔ በጣም ደስተኛ ነኝ በተደረገው ነገር በጣም ደስተኛ ነኝ ያው በዚሁ ከከፈትኩ አንፃር ልናገርና ልጨርስ ማውረድ ስላለብኝ በጣም ደስተኛ ነኝ ጌታ ይመስገን ያው ምን ብዬ ልናገር ቃላት በጣም ያጥረኛል እኔ ወደ ጌታ ስመጣ የነበረው ሁኔታ ነው ማስተዋወሰው በብዙ በክርስቲያኖች ቀና ነበር ብዙ ነገሮች ይጎሉኝ ነበር አሁንም ይጎሉኛል ግን ያን ነገር አይቼ ነው የሄድኩትና ከዛ ጌታን ተቀበልኩኝ መሰረተ ክርስቶስ ነው ጌታን የተቀበልኩት መሰረተ ክርስቶስ ጌታን ሲቀበል የሆነ ነገር ከተከሰተ ብዬ ነበር የተቀበልኩት ግን ምንም የተከሰተ ነገር የለም ምንም የሆነ ነገርም የለም እና ከዛ ቸርች እንደወጣሁኝ ለማንም እንዳትናገሩ በቃ ከተናገራችሁ ሁለተኛ አልመጣም አልኩኝ ከዛ ችግር ለማንናገርም ብቻ አንተ አትቅራሉኝ ቤተሰቦቼ ናቸው የዘመዴ ስጋ ዘመድ ማለት ነው ከዛ ከሁለት ወር በኋላ ነው ኤክስፒሪየንስ የነበረኝ የመንፈስ ቅዱስ ኤክስፒሪየንስ የነበረኝ ከሁለት ወር በኋላ ነው ኢንካውንተር የነበረኝ እንዳውም ስልክ ደውዬ እንዲያረ በጣም ደስ ይያለኝ ነው እንደዚህ ደስ ብሎኝ አውቅ ምናምን ነገር
ብዬ ለአንድ ዘመዴ ነገርኳት። ብዙዎቻችሁ በመዝሙሯ ታውቋታላችሁ። እና ደውዬ ስነግራት ይሄ መንፈስ ቅዱስ ነው፣ እኛ የጸለይንልህም አይደለም፣ መንፈስ ቅዱስ ሰውን ሲነካ እንደዛ ይሆናል። እኔ እኮ እንደዚህ በባዶ ደስ ብሎኝ አያውቅም አልኳት። መንፈስ ቅዱስ ሲነካ ነው አለችኝ። ኦኬ አልኩኝ፣ ተመቸኝ፣ በጣም ደስ አለኝ። በጣም ደስታው በጣም ከፍ ያለ ነበር። ታዲያ ወደዚህኛው ፖይንት የመጣሁበት ምክንያት ምንድነው? እንደዚህ አይነት ኤክስፒሪየንስ እያለኝ ግን ስለ ታቦት ሲነኩብኝ አልወድም ነበር። ታቦት ከበር አለበት ብዬ አምን ነበር። እንደገና ደግሞ ከአርሴማ በፊት የነበረችው ክርስቶስ ሰምራ እሷ ስትነካ አልወድም ነበር። ለምን አትተዋትም ምናምን እል ነበርና ከዛም በኋላ ቀስ እያልኩኝ እየተማርኩኝ ነው የሄድኩትና አንድ ሰው ወደ ጌታ መጣ ማለት እግዚአብሔር አወቀው የእግዚአብሔር ልጅ ሆነ ማለት ነው እንጂ ሰውየው ተለወጠ ማለት አይደለም። ስለዚህ እንደ እድሜያችን አንዳችንን ትሪት ማድረግ አለብንና ዛሬ ጠዋት የኛ ወገን የሆኑ ሰዎች ከኛ ወገን የሆነውን አንዱን ስም ጽፈው እንትናን ደሞ ሰሩልን የሚል ጽፈው አየውኝና በጣም ቅር አለኝ። ምክንያቱም ይሄ ነገር በጣም ዴሊኬት ነው፣ በጣም መጠንቀቅ አለብን። አጅሬ በጣም ይሰራል፣ ሰይጣን በደንብ ይሰራል። እኔ ሰይጣን መኖሩን ያናክል አላምንም ነበር። በቃ ዝም ብለን ለምን ተሰብከንም አንሄድም፣ ለምን በኢየሱስ ስም ይውጣ ምናምን ይባላል እል ነበር። እና በእኛ ሳይድ ያላችሁ ሰዎች ትልቅ ኃላፊነት አለባችሁ። አሜን። ከአቅማችሁ በላይ ተንቀሳቀሱ አይደለም፣ ያልደረሳችሁበት አትጠየቁ። አውቃችሁ የምታጠፉ ሰዎች ግን ሰው ታጠፋላችሁ። እኔ በዛን ጊዜ ኢቭን ማርያም አታማልድም ቆይቼ ነው አታማልድም ያልኩት። ማርያም ራሷ መነካት አልነበረባትም። በቃ ጴንጤ ሆኛለሁ። አዎ። ከዛ ግን እኔ ሐሳቤ ካይንድ ኦፍ ከኦርቶዶክስ መልካም ነገርና ከፕሮቴስታንት መልካም ነገር ይዤ የሆነ ሃይብሪድ ነገር ይዤ የምጓዝ ነገር ነበር ይመስለኝ። እና ይሄ ነገር ሁላችን ጋር በአንድም ባይላ አለ። ሰው ሲድን እግዚአብሔር ነው እንጂ በደንብ የሚያውቀው ሰውየው እግዚአብሔርን አያውቀው። ስለዚህ ማን ምን እንደሆነ የቀደምን ሰዎች እኔም ከቀደምኩ ማለት ነው። ኦኬ አይሰማም? ይቆራረጣል ዳኒ። እኔ ጋር ከሆነ አላውቅም ግን እንጃ ኔትወርክ ጥሩ አይደለም ሰሞኑን። እኔ ማጠቃላይ ማይሰማ ከሆነ ላሳጥረውና ወንድሞች ይናገሩ። የኔን ሐሳብ ስፖንዳ አንቺ ጋር ነው ቤት ይችላልላችሁ። አይ አንተ ጋር አይደለም እኔ ጋር አይደለም። በጣም ጥሩ። እሺ ቴንክ ዩ ዩ አር ብሌስድ ቤቲ። ሶ በጣም ይሄ ነገር ዴሊኬት ስለሆነ ሰው ልንሰብር እንችላለን። ከዛ አንድ ሚስጥር ልንገራችሁ። ከዚህ በፊት አክቹአሊ ላይቭ ላይ ተናግሬዋለሁ። ያቺ ዘመዴ ጴንጤን ብዙ አላመንኳቸው፣ መልካም ናቸው ግን አላመንኳቸው። ከዛ ኃጢአት ከሰራች በቃ እግዚአብሔር የለም ማለት ነው ብዬ ወሰንኩኝ በራሴ። ተከታተልኳት። ሺ ዋዝ ጉድ በሚገርም መልኩ። ከዛም በኋላ ግን እነሱ ከአይኔ የራቁ እግዚአብሔር በውስጤ እየከበረ ውስጤ እየተለወጠና በኮንፊደንስ መናገር ጀመርኩ ማለት ነው። ሰዎች ወደ ጌታ ሲመጡ ትላንትና ያወቅናቸው ሰዎች ናቸው። የሚለወጥ ነገር የለም። የሆነ ውሳኔ ወስነዋል። ያን በመወሰናቸው ግን የሚሰበር ቀንበር አለ። የሚገርመው በእነሱ ላይ ብቻ ያለው ቀንበር አለ የሚሰበረው። የእነሱ አይን ብቻ አይደለም የሚበራው፣ በጎናቸው ያሉ ሰዎች ሁሉ ነገሩን እንዲመረምሩ ያደርጋል። ሰዎች ኦኬ እንዲህ ማለ እንዴ የሚል መረዳት ይኖራቸዋል። ስለዚህ ምን እያልኩኝ ያለው ይሄንን ነገር ያልደረሳችሁ ሰዎች ችግር የለውም፣ እንደደረሳችሁ ተመላለሱ። አይ ዶንት ኬር። በአእምሯችሁ ያሰባችሁ መልካም የሆነውን ክቡር የሆነውን ተወዳጅ የሆነውን ንጹህ የሆነውን ነገር አድርጉ። ምክንያቱም መልካምና ክቡር የሆነውን ስለምትለዩ። የቀደማችሁ ሰዎች ግን ምንም ኮሜንት ማድረግ አይጠበቅባችሁ። ማለት ጌታን ገብቶት ነው የመጣው፣ ተገፍቶት ነው የመጣው። አይ ሚን እንደፈለገ ይምጣ። ከፈለገ ለምን አታሉን ራሱ አይመጣም። እሰይ እንኳን መጣ፣ እሰይ እንኳን እኛ መካከል ሆኖ ይሄንን ነገር እንኳን ሰበረ በሚለው ነው እንጂ ገብቶት መምጣት አለበት። እኔ ገብቶኝ አልመጣውም ብራዘር፣ አልመጣውም። በቃ የሆነ መልካም ነገር ሰዎቹ ላይ ያዩኝ መጣውኝ። መጽሐፍ ቅዱስ አነበብኩኝ፣ ገረመኝ፣ ደነቀኝ። ከዛ የማቴዎስ ወንጌልን አንድ ዙር በኦዲዮ ስሰማው ወባ እንደያዘው ሰው ስንዘፈዘፍ አድርኩኝ። ማይ ጋድ እንዲህ ማለት እንደ እስክል ድረስ ማለት ነው። ምን እያልኩ ነው ያለሁት? በጣም መጠንቀቅ አለብን። ለምንናገረው ነገር እምንተክልኛ ነን። መንፈስ ቅዱስ መጥቶ አይተክልም። በነገራችን ላይ በእኛ ውስጥ ነው የሚያልፈው። እምንነቅልም እኛ ነን። ስለዚህ ለጠላት መሳሪያ እንዳንሆን
ብዙዎቻችንን ማሳሰብ እፈልጋለሁ። ታርካችሁ ቴንክ ዩ ዳኒ የተባረክ ጌታ ይባርክ። ሳሚሻ አለክ ነቃሊ ዝማሩ ቤቲ ያለውኝ እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ከረጅም ጊዜ በኋላ ነው ያገኘኋችሁ እና ሰላም ብያለሁ ሁላችሁንም። ደስ ብሎኛል። እኔም ያው ብዙም ነገሩ አልገባኝም ነበር። ቅድም ነው ከኤቢ ጋርም እያወራን የነበረው። ከዛ ውጪ የሆነ ቪዲዮ ተልኮልኝ አይቼ ነበርና ግን ደስ ብሎኛል። ማንም ሰው አሁንም ከኔ ቀደም ሲያወሩ እንደነበረው ወንድሞች ማንም ሰው ወደ እግዚአብሔር መንግስት ተጨመረ ሲባል በእኛ በኩል ሊሰማን የሚገባው ነገር ቢኖር ደስታ ነው ብዬ አስባለሁ እውነት ለመናገርና በጣም ስኬፕቲካል ነገር ባንሆን በእንደዚህ አይነት ጉዳዮች ላይ አሪፍ ነው። በዚህ ምክንያት ነው የመጣው እንደዚህ ነው የምሩን አይደለም ምናምን የኛ ሮል አይደለም። አንዳንድ ነገሮች ከእግዚአብሔር ጋር ያ ሰው በግሉ የሚያደርጋቸው ነገሮች ናቸው። እኛ ሁላችንም ስንመጣ ልክ እንደዚሁ ደግሞ እየተጠረጠርን እውነት ሳይመስል ምናምን የመጣ ነውና እኛ መደሰት ነው ያለብን። በቃ ቸርች ላይም እንደዛ አይደል የምናደርገው። ዛሬ ጌታን የምትቀበሉ ሰዎች ብለን ሰዎች ሲወጡኮ እነዛ ሰዎች በምን ኢንቴንሽን የመጡት ወይ ደግሞ ማን ገፋፍቷቸው ነው ለጥቅም ብለው ነው ወይ ደግሞ ያው በሆነ ምክንያት ነው ምናምን አንልም አይደል። በቃ አብረን በደስታ እልል ብለን አጨብጭበን ነው የምንቀበለውና ስለዚህ ደግሞ ወንጌል ለዋጭ ነው። ያው እንደምታውቁት ወንጌል ደግሞ ለዋጭ ነው እና መደሰት ነው ያለብን ብዬ አስባለሁ። በቃ አንድ ሰው አመለጠ ከተባለ እግዚአብሔር ይመስገን እና ደግሞ ወንጌል ባህሪውን ባይዘው ደግሞ እንደኔና እንደሰሙ አይነቱን ነው የሚያገኘውና እንደዛ ብዬ ነው ማስበው አይደል። ሁላችንም እዚህ ያለን ሰዎች እንደዛን ብዬ አስባለሁ እና እኔ አትሊስት ስለራሴ መናገር እችላለሁ እና ወንጌል የሚያገኘው እንደዚህ አይነቱን ነው። በሃይማኖት ቅናት ውስጥ ሆኖ ብዙ እንትን ይል የነበረውን ሰው ነው የሚያገኘው። ቅዱሳን መጽሐፍ ቅዱሳን መጽሐፍትም የሚያሳዩን ያንን ነውና እንኳን ደስ አለን እንኳን ደስ አላችሁ ነው ማለት የምፈልገው። ሰሙን ደግሞ በርታ፣ በጣም እንወዳሃለን። አሁን የጀመርከው ጉዞ ዘላለማዊ ጉዞ ነው። እንዲያው እዚህ በቲክቶክ መበሻሸቅ ላይ የሚቀርና ወይ ደግሞ በጊዜያዊ ሞቅታ ምናምን የሚከስም ነገር አይደለም። ዘላለማዊ ጉዞ ነው እና ክርስቶስን መከተል ደግሞ ዋጋ ያስከፍላል። ስለዚህ በርታ ወንድማችን፣ የጌታ ጸጋ እንዲበዛልህ እኔ በግሌ ጸልይልሃለሁ። ጌታ መንፈስ ቅዱስ እንዲረዳ፣ ጌታ ጸጋውን እንዲያበዛልህ፣ በቤቱ እንድትጸና፣ የወንጌል ብርሃንና ክርስቶስን ማወቅ ደግሞ ሁሉ ጊዜ እንዲበዛልህ በግሌም ፎሪል ጸልይልሃለሁ እግዚአብሔር እንዲረዳህና ይሄንን ነው ማለት የምፈልገው። ተባረኩልኝ ቤቲ፣ ቀጥሉ። ተባረክ ሳሚ፣ ቴንክ ዩ። ያ አሁን የከፈትንበት ዓላማ እሱ ነበርና ከምንም በላይ የመጣው ሰው ምን ይዘህ መጣ ሳይሆን እንኳን መጣ፣ በምን አብረን እንዴት ከጎን አብረን እንሆን የሚለው ልብ ክፍት እንደሆነ እሱን ለማሳየት ብቻ ነው። እንዳላችሁ ደግሞ ማንም ሰው እንደው ተነስቶ ሁሉም ነገር ገብቶኝ በጣም በቃ እንትን ማስተር አድርጌው ምናምን ተቀየርኩ ምናምን ሊል አይችልም። ሁላችንም ከዛ እንትን ውስጥ ነው የወጣነውና ማለት ነውና ሚስ አንደርስታንድ ያደረግናቸው ነገሮች ነበሩ፣ የጠረጠርናቸው ብዙ ነገሮች ነበሩ፣ ልክ ያልመሰሉም ብዙ ነገሮች ነበሩ፣ እየተታለልን የመሰለን ብዙ ነገሮች ነበሩ። ጠጋ ብለን ህይወታቸውን ስናይ፣ ጠጋ ብለን
ሪሊ ከምንም ነገር በላይ ምን ግድ ይላቸዋል የሰው ነፍስ ምን ያህል ግድ ይላቸዋል የሚለውን ነገር ስናይ ራሳቸውን ለጌታ እንዴት ይሰጣሉ የሚለውን ስናይ ነው እንትን ያደረግነው ልባችን ሴት ላይ ያደረገው እንጂ እንደው በአንዴ ሁሉም ነገር ገብቶናል። ቅድም ዳኒ ሲናገር እየገረመኝ ነበረ። በኤቭሪ ጸሎት የሰዎቹን በጥርጣሬ አይን የማይበት ጊዜ ስለነበረኝ ማለት ነው። እንዴት ነው ይሄ ነገር ምናምን ልበት ጊዜ ስለነበረኝ ማለት ነውና ነገር ግን በመጨረሻ ያሸንፋል። እሱም ደግሞ እግዚአብሔር ጌታ የነካው እሱ እና ሰው በየትኛው ሞቲቭ መጣትን ሳይሆን ከመጣበት ነገር አንግል በእያንዳንዱ ነገር ግን አብረነው እንደሆነ የመንገር እሱ ነው ዋናው ጉዳያችን እሱ ነው። እሱን የማሳወቅ ነውና ተባረኩ። ቴንክ ዩ ሶ ማች